ጨረቃዬ ክፍል 1 ሳራ እባላለሁ። የምኖረው 4 ኪሎ ነው። ለእናቴ የመጀመሪያም የመጨረሻም ልጇ ነኝ። ከልብ ነው የምትወደኝ። እንደ እናት ብቻ ሳይሆን እንደ ጓደኛ፣ እንደ እህት፣ እንደ ሁሉም ነገር ነው የምታየኝ። በጣም ትሳሳልኛለች። አባቴ በልጅነቴ ነው የሞተው። የ1 ዓመት ከ6 ወር ህፃን ሆኜ። ነገር ግን ስለ አባቴ አንድም የማላውቀው ነገር የለም። ምክንያቱም እናቴ ከሳምንት 6ቱን ቀን ስለሱ ብቻ ነው የምታወራው ብላችሁ መጋበድ አይሆንም። ከልቧ ስለምታፈቅረው ስለሱ ባወራችሁ ቁጥር አዲስ ኃይል ታገኛለች። ብዙ ጊዜ ወንዶች ለትዳር ይጠይቋታል። እኔም እንድታገባ ፈልጋለሁ፣ እህት እንድትሰጠኝ፣ ወንድም እንድትሰጠኝ። ግን እናቴ በፍጹም እኔ ከአባትሽ ውጪ ሌላ ወንድ እንዲነካኝ አልፈቅድም ትላለች። በጣም ትገርመኛለች። ለፍቅሯ ሟች ናት። በጣም ነው የምታፈቅረው። እቀናባታለሁ። እኔም ልክ እንደሷ ወደፊት እንደዚሁ ባሌን አፈቅረው ይሁን ብዬ አስባለሁ። ጌታዬ ልክ እንደ እናቴ አፍቃሪ አድርገኝ እላለሁ። አንድ ቀን ቡና እየጠጣን ማሚ አልኳት። አቤት ሙዬ አለችኝ። ስሜ ሳራ ቢሆንም በሰፈርና የቤት ስሜ እሙዬ ነው። እሙ ብላ ነው የምጠራኝ። እሙዬ ግን አባቢ እንዳንቺ ይወድሽ ነበር እንዴ ብዬ ጠየኳት። አባትሽ እኔ ከምወደው 10 እጥፍ በላይ እሱ ይወደኝ ነበር ብላ ትረካዋን ጀመረች። ኧረ ማሚ በቃሽ ስለሆነ ነገር ማውራት ከጀመርሽ እኮ በቃ አታቆም። ማሚ ተይ ትምህርት ቤት ይረፍድብኛል አልኳት። ከሰዓት ገቢ ነበርኩኝ። እሺ ቡናውን ቅጂው አለችኝና ቡናውን ቀዳሁላት። ቡናችን ጠጥተን እንደጨረስን ማሚዬ በቃ ቻው ተፈትኜ ልምጣ እሺ፣ 2 ፈተና አለኝ ቶሎ እመጣለሁ ብዬ ጉንጯን ሳምኩና እየበረርኩ ሄድኩኝ። በዚህ ሁኔታ ነው ከእናቴ ጋር የምንኖረው። እናቴ የማትሰራው የስራ አይነት የላትም። ብዙ ነገር ላይ ገብታ ትወጣለች። ከማንም እንዳላንስባት፣ የማንም ጥገኛ ላለመሆን በጣም ትለፋለች። በጥንካሬዋ በጣም እደነቅባታለሁ። እንደዚች አይነት እናት ያላት እኔ ብቻ ይመስለኛል። ለእኔ ብቻ ነው በቃ እንደዚህ አይነት እናት ያለኝ ብዬ በኩራት ነው ማወራው። ያንሳታል እንጂ አይበዛባትም ከስራዋ። 10ኛ ክፍል ደርሼ የመጨረሻ ፈተና ተፈትነን ጓደኛዬ ደወለችልኝ በማግስቱ። ጓደኛዬ ቲና ትባላለች። ቲና በጣም የምወዳት በጣም የምሳሳላት አብሮ አደጌ ናት። አሎ ሳሪ አለችኝ። ወይዬ ቲና እንዴት ነሽ ብዬ ሰላምታችን ተለዋወጥን። ቀጠለችና ሳሪ ዛሬ ፕሮግራም አለሽ እንዴት አለችኝ። ኖ ምንም ፕሮግራም የለኝም፣ እቤት ነው የምውለው፣ ቤት ላጸዳ ነው አልኳት። እኮ ስትጨርሺ ትንሽ ፈታ እንልም አንወጣ አለችኝ። ኦኬ ማሚን ላስፈቅዳት አልኳት። እሺ አስፈቅጃትና ደውይልኝ፣ ወጪው በእኔ ነው ስትለኝ አሃ የሆነ ነገርማ አለ አልኳት። አንቺ ደግሞ በቃ አስፈቅጂ ዝም ብለሽ፣ ምንም ይኑር በእኔ ነው አልኩሽ፣ በእኔ ነው ስትለኝ ይችልሽ ተልኮላታል ብዬ ነው ብዬ ገመትኩ። ማን ነው የሚልክላት አትሉኝም? በጣም የሀብታም ልጅ ናት። ወንድሞቿ አሜሪካን ሀገር ይኖራሉ። በየ3 ወሩ ለወጪ እያለው ይልኩላታል። እነሱ ለ3 ወርሽ ተብሎ ቢላክላት ብር፣ እሷ ግን 1 ወር አታስቀምጠው። በጣም አጥፊ ናት። በጣም ትዝናናለች። ቤተሰቦቿ አይቆጣጠሯትም። እንደፈለገች ነው የምትኖረው። እሺ በቃ የኔ ውድ
ላስፈቅድና ደውልልሻለሁ ብዬ ልዘጋው ስል ስሚ ሳሪ አለችኝ። ወይ አልጨረሽም አልኳት። ማሂ ስልኳን ቢብሎኛል፣ ከቻልሽ ስራ ከጨረሽ በዛው ሄደሽ ብትነግሪያት እሷንም እንድትመጣ አለችኝ። እሺ እነግራታለሁ አልኳት። ማሚን አስፈቅጃት ማሚ በፍጹም አልፈቅድም አለች። እኔ በማታ እንድትወጪ አልፈቅድም፣ ገና ነሽ፣ የተነጋገርነው ነገር ረስተሽዋል? ዩኒቨርሲቲ ተምረሽ ከተመረቅሽ በኋላ ነው ማታ እንድትወጪ የምፈቅድልሽ፣ አሁን ገና ነሽ አለችኝ። ኧረ ማሚ ተይ ብዬ ማሚን ለመንኳት፣ እግሯ ላይ መውደቅ እስኪቀረኝ ድረስ። በስተመጨረሻ ልምምጥ ያሸንፏት ይሆን? ሆን ብላ ተሸንፋለኝ። እሺ ማታ 2 ሰዓት ድረስ 2 ሰዓት ቤት እንዳገኝሽ ብላ ፈቀደችልኝ። ከጓደኞቼ ጋር በተቀጣጠርንበት ሰዓት ተገናኘን። ስንገናኝ በጣም ደምቀው አምረዋል። የእውነት ለመዝናናት ሳይሆን የሆነ ሰርግ ጥሪ ኖሮ በጣም ተኳኩለው ዘንጠዋል። እንደዛ ሲለብሱ አይቻቸው አላቅም። ቲና ድንገት ኑ እንግባ አለችን። ወዴት ስላት ኑ በዚህ መኪና ነው የምንሄደው ብላ አንድ ሰውዬ ያቆመ መኪና ላይ ይዘን ገባች። እንደዚህ አይነት መኪና እኔ አይቼ አላቅም። በጣም የሚገርም እንደዚህ ውብ መኪና ይኖራል ብዬ ማስቤ አላቅም። እዛ መኪና ውስጥ ገባን። ሰውዬው ተለቅ ያለ ቦርጫም በቃ እንደው ጎልመስ ያለ ሰው፣ ትልቅ ሰው ነው። መቼስ ሹፌር አይሆንም፣ ታክሲም አይደለም። እንደዚህ አይነት ዘመድ የላትም ብዬ ከራሴ ጋር ማውራት ጀመርኩ። አፌን ከፍቼ እንዳላወራ ከሰውየው ጋር ሞቅ ያለ ወሬ ይዘዋል። እሷ ጋቢና ቁጭ ብላ ታወራዋለች። እዛ ግራ መጋባት ውስጥ ሆነን አንዱ ቦሌ የሚገኝ አንድ ትልቅ ሆቴል ላይ ይዞን ገባ። እራት ጋበዘን። የምትፈልጉ ነገር እዘዙ ብሎን የምንፈልገው ነገር አዘን መጠቀም ጀመርን። ቤት እንቀይር አለና ይዞን ወጣ። አንድ ትልቅ ጭፈራ ቤት ይዞን ገባ። እኔ የመጠጥ ልምድ የለኝም። ላለመጠጣት ብታገላቸውም ጓደኞቼ ሊፈቅዱልኝ አልቻሉም። እሺ ብዬ ከነሱ ለመመሳሰል 1-2 ማለት ጀመርኩ። ግን እየቆየው ስመጣ የፍሬሽ ነገር አናቴ ላይ ወጣ። ተነስተን መጨፈር ጀመርን። በቃ አበድን ማለት ይቻላል። ጓደኞቼም ሰክረዋል፣ እኔም ልክ እንደዛው። የእናቴን አደራ የእናቴን ተግሳጽ ለከራስቼው ኖረዋል። እነሱ አቅደውበት ነበር፣ እኔ አልገባኝም፣ አላወኩም እንጂ። እነሱ ትተውኝ በጀርባ በኩል ሲወጡ አየኋቸው። ወዴት ናችሁ ቲና አልኳት። መጣን ቆይ መጣን አንዴ፣ ሽንት ቤት ደርሰን ነው የምንመጣው፣ ሁኚ እዛ ቁጭ በይ አለችኝ ከሰውየው አጠገብ። እኔ በየዋህነት ይመጣሉ ብዬ 5 ደቂቃ አለፈ፣ 10 ደቂቃ ጨመረ። 15 ደቂቃ ሲሆን ግራ ተጋባው። የት ሄደው ነው አልኩት። ሸኝቻቸዋለሁ፣ ፈታ በይ ዛሬ ከኔ ጋር ነሽ አለኝ። ድፍረቱ አስገረመኝ። ታቀኛለህ አልኩት ኮስተር ብዬ በስካር በተኮላተፈው አፌ። አሁን እንተዋወቃለን እኔ ቆንጆ አለኝ። ከስካር ጋር የተጨማመረ ንዴት። ለካ ሰውየው በጋርድ ነው የሚንቀሳቀሰው፣ ትልቅ ባለ ሀብት ነው። እኔ እንደዚህ አይነት ነገር አላቅም። ከወንድ ጋር ምንም አይነት ግንኙነት የለኝም። ምክንያቱም እናቴ ቃል አስገብታኛለች ዩኒቨርሲቲ እስከምመረቅ ድረስ ምንም አይነት ነገር እንደማላደርግ በግልጽ ነው የምታወራኝ። ፍቅረኛ እንደማልይዝ ቃል ገብቼላት ነበር። እንደዚህ አይነት ነገሮች እንደማልሸወድ ቃል አስገብታኝ ነበር። እኔ ማምኜበት ነበር። የሷ ቃል ብቻ ሳይሆን የኔም እምነት ነበር። ግን
ጓደኞቼ የዚህን ያህል ይከዱኛል ብዬ አላሰብኩም። አብሮ አደጎቼ ብዙ ነገር ያሳለፈን እንደዚህ አይነት ነገር ውስጥ ይከቱኛል ብዬ አላሰብኩም። ሳላውቀው እየተቀየርኩ መጣው። በጣም እየዞረብኝ፣ ጭንቅላቴ እየከበደኝ፣ ቤቱ እየተሽከረከረብኝ መጣው። ሶፋውን ተደገፍኩት፣ በቃ ተሽከረከረብኝ። የሆነ ቦታ ላይ ቀና ብዬ ሳይ አንድ ክፍል ውስጥ ነው ያለሁት። ግራ ገባኝ። አይምሮዬ ከመቆጣጠረው በላይ ሆነብኝ። ወደ ግራ ስዞር ምንም ነገር የለም። ወደ ቀኝ ዞር አልኩ። አንድ ሶፋ ላይ የተኛ ወጣት ልጅ አየሁ። ከነ ልብሱ ነው የተኛው። ጫማው እንኳን አላወለቀም። ምን እየሆንኩ ነው አልኩና ቀስ ብዬ ብርድ ልብሴን ከፈትኩት። ምንም ነገር አልተፈጠረም። ከነ ለበስኩት ልብስ ነው ያለሁት። ግራ ገባኝ። የት ነኝ? አንተ ብዬ ለመጣላት ሞከርኩ። ሰውየው ግን አልነቃም። እንደምንም ካልጋዬ ተንፋቅቄ የተነሳው ጭንቅላቴን ተሸክሜ ፊት ለፊት አንድ በር አገኘውና ስከፍተው መታጠቢያ ክፍል ነው። መታጠቢያውን ከፍቼው ገባው። ዝም ብዬ ሻወሩን ከፈትኩትና ላይ ለቀቅኩት። ታጠብኩኝ። የሻወሩን ድምጽ ቀስቅሶት ይሆን የኔን ድምጽ ባላቀም ነቅቷል። በሩን ከፍቼ ስወጣ አጅሪት ነቃሽ አለኝ ለመነሳት እየሞከረ። ይቅርታ ማነህ አንተ አልኩት። ጭራሽ እየመጣሽ ተኝ አለ። ማነህ? ምን አድርገኸኝ ነው? የት ነኝ? የት ነው ያመጣኸኝ? ብዬ የቁጣ ማአት የጥያቄ ማአት እላይ ላይ አስጎደጎድኩበት። ባጎረስኩ ተነከስኩ አለ። ጭራሽ ተሸክሜ አምጥቼ ጠብቄሽ ባደርኩ ልትጮሂ ነው? በይባት ተጨማለቂ ሰካራ፣ መጀመሪያ መጠንሽን አውቀሽ ተጪ ብሎ ቁጣውን አወረደብኝ። በጣም ጮህኩበት፣ ሰደብኩት። ምንድነው ያደረከኝ? ቆይ አሳይሃለሁ፣ አሳስርሃለሁ፣ እከስሃለሁ ብዬ መዛት ጀመርኩ። በይ ሂጂና ክሰሺ ፖሊስ ጣቢያ ቶሎ በይ፣ መጀመሪያ ግን ውሃ ጠጪ እንዳትወድቂ አለኝ። እያሾፈብኝ ነው። ቁጭ ብሎ ፈገግ ብሎ ይስቃል። ሄጄ ቁጭ አልኩ ወንበር ላይ። ቀስ ብዬ ማሰብ ጀመርኩ። ከቤት ስወጣ የነበረኝ ሰዓት፣ ከጓደኞቼ የነበረኝ ሰዓት እየሄድኩኝ ከሰውየው ጋር የሆነው ነገር ትዝ አለኝ። ለካ ሰውየው እየታገለኝ ነበረ ይዞኝ ሊወጣ። ሁሉም ነገር ጭንቅላቴ ላይ ቀስ በቀስ እየተሰካኩ መጡ። እነዚህ ውሾች ብዬ ጓደኞቼ ላይ አበድኩኝ። ቆይ ከማን ጋር ነበር የመጣሽው እዛ ሆቴል አለኝ። ከጓደኞቼ ጋር። አብረውሽ የሚጨፍሩ የነበሩ ጓደኞችሽ ናቸው አለኝ። አዎ። እነሱ እዛ ሆቴል አልጋ ይዘው ያደሩት አለኝ። ግራ ገባኝ። አላውቅም፣ መጣው ብለውኝ ነው የወጡት። ሰውየው ታውቂዋለሽ? አላውቀውም፣ ዛሬ ብቻ ነው ያየሁት። እኔ እንደዚህ አይነት ቦታ ሄጄ አላውቅም፣ ዛሬ መጀመሪያ ጊዜ ነው። ከሱ ጋር እያወራን አንድ ነገር ትዝ አለኝ። እናቴ፣ ወይኔ ጉዴ ፈላ ብዬ ስልኬን መፈለግ ጀመርኩ። ከኪሱ አወጣና እንጂ አለና የራሱን ስልክ ሰጠኝ። ስልኬስ አልኩት። ስልክሽ እንግዲህ ይዘሽ አላየሁሽም። እኔ ማዳን የቻልኩት አንቺን ብቻ ነበር። አንቺን አድኜሻለሁ፣ ስልክሽ ማዳን ግን አልሆነልኝም፣ ይቅርታ አለኝ። ኢትስ ኦኬ አልኩትና ስልኩን ተቀብዬ እናቴ ቁጥር ላይ ደወልኩ። አይነሳም። ደግሜ ደወልኩ። አይነሳም። ጨነቀኝ። ውስጤ ፍርሃት ተናወጠ። ሰውነቴ እማላቀው ስሜት ወረረኝ። ድጋሚ ደወልኩ። አይነሳም ስልኩ። በጎረቤት ስልክ ደወልኩ። ይቅርታ ሳሪ ነኝ፣ ማሚን አገናኚኝ
አልኳት። እቴነሽ ትባላለች። ምርጥ ጎረቤታችን ናት። የት ነሽ? የት ነው ያለሽው? አለችኝ የሰማች ይመስል። የትም ጓደኞቼ ጋር ነኝ አልኳት። አይደለም ጓደኞችሽ ጋር ነሽ? እሺ አሁን የት እንዳለሽ ንገሪኝ። ጓደኞቼ ቤት ነኝ። ቦታሽን ንገሪኝ አልኩሽ እኮ አለችኝ በቁጣ። ያለሁበት ሰፈር ብዬ ባንገት የጠየቅኩት ሰፈሩን ነገርኳት። በፍጥነት የካቲት እንድትመጪ አለችኝ። ምን? የካቲት 12 ቶሎ በይ አለችኝ። ምን ተፈጠረ? እማዬ ምን ሆነች? ደነገጥኩ። ምንም አልሆነችም፣ ትንሽ ግፊቷ ተነስቶ ነው፣ ቶሎ ብለሽ ነይ አለችኝ። በድንጋጤ በባዶ እግሬ እየሮጥኩ መሮጥ ጀመርኩ። ተከተለኝ። ከኋላ እጄን ያዘኝና ነይ መኪና ውስጥ ግቤና አደርስሻለሁ አለኝ። የት ነው ሲለኝ የካቲት 12። በፍጥነት መኪናውን አስቶ ተፈተለገ። በምን ፍጥነት እንደደረሰ ሳላቀው አድርሶ እዛ ጋር አቁመኝ። ውረጂ ሲለኝ በድን ሆኛለሁ። በሩን ከፈተና መጥቶ ነይ ውረጂ አይዞሽ አለና እጄን ይዞ አወረደኝ። ውጭ አልጋው ክፍል ጋር የሰፈሬ ሰዎች ቆመዋል። ግራ ተጋባሁ። አይኔ ማልቀስ አልቻለም። ድርቅ ብያለሁ፣ ደንግጫለሁ፣ ፈርቻለሁ። ግራ ገባኝ። ሁሉም ተጨንቋል። እናቴ ከነሱ መሃል የለችም። እቴ እማዬስ አልኳት። ነይ ተረጋጊ አለችኝና ቁጭ በይ ብላ አንድ ወንበር ላይ አስቀመጠ። እማዬስ? ግፊቷ ተነስቶ ነው አልኩሽ እኮ ደህና ናት። ተረጋጊ። የት ናት? አሳይኝ። የት ናት? ተረጋጊ አንዴ፣ ዶክተሮች እያከማት ነው። ተረጋጊ አንዴ አለችኝ። መረጋጋት አቃተኝ። ጩኸቴን ለቀኩት። የሰፈራችን አበበ የሚባል አንድ ትልቅ ሰውዬ አለ። መጣና እጄን ይዞ አስቀመጠኝ። ተረጋጊ፣ ምንም አትሆንም፣ ተረጋጊ፣ አይዞሽ፣ ትንሽ ግፊቷ ተነስቶ ነው፣ አይዞሽ አለኝ። ችግሩ ግን ግፊቷ አልነበረም። እናቴ ማታ 2 ሰዓት ብላኝ ስላልደረስኩላት ሌሊት ላይ ልትፈልገኝ ወጥታ ነበር። አንድ የሰከረ ሰካራም እናቴን ገጨብኝ። እሱ አይደለም የገጫት፣ እኔ ነበርኩ ያስገጨዋት። መጨረሻ እውነቱን ሳውቅ እበጂ አለኝ። ራስሽን አጥፊ አለኝ። እናቴ ከ5 ቀን ከሕክምና ትግል በኋላ ከዚህ ዓለም በሞት ተለየች። ብቻዬን ጥላኝ። ገደልኳት አልኩ። በቃ ራሴን ላጠፋ ወሰንኩ። እቤት ውስጥ የእናቴ ግፊት የምትወስዳቸው መድኃኒቶች ነበሯት። እነሱን ሰብስቤ ዋጥኩኝ። ከዛን ቀን ጀምሮ ዴቭ ሁልጊዜም አጠገቤ ነው። ተለይቶኝ አያውቅም። መድኃኒት የወሰድኩ ቀን በር ሲያንኳኳ የሚከፍትለት አጣ። በሩን ገንጥሎት ገባ። መድኃኒቱን ወስጄ አረፋ እየደፈቅኩ ነበር የደረሰው። ተሸክመው ሆስፒታል አደረሱኝ። ስነቃ ሆስፒታል አልጋ ውስጥ ነበርኩ። ምን እንደተፈጠረ ደግሜ ማሰብ ጀመርኩ። ለካ እናቴ ሞታለች። ውሰደኝ እናቴ ጋር ውሰደኝ። ለምንድን ነው የመለሳችሁኝ? ለምን አመጣችሁኝ? መለፍለፍ ጀመርኩ። ተረጋጊ አለ ዴቭ። ዶክተር ብሎ ተጣራ። ዶክተሮቹ በፍጥነት መጥተው ማየት ጀመሩ። ደህና ናት፣ ነቅታለች፣ አይዟችሁ አሉ። በ3ኛው ቀን ይዘውት ወደ ቤት ሄዱ። እናቴን ማያት መስሎኝ ነበር። ግራ ገባኝ። ለካ ሆስፒታል የተቀመጥኩት ለ10 ቀን በሙሉ ነው። 10 ቀን በሙሉ ዴቭ ከኔ ጋር ነበር። ሁሉም ነገር ነገረኝ ቀስ ብሎ። ነገር ግን እናቴ ከመሞቷ በፊት አንዲት ነገር ቃል አስገብታቸው ነበር ለሰፈር ሰዎች። በፍጹም ራሴን እንዳልጎዳና ጠንክሬ ትምህርቴን ጨርሼ እንድመረቅ ቃል እንድትገባልኝ ንገሯት፣ ይሄ የኔ አደራ ነው በሏት ብላቸው ነበር። ያለቻቸው ነገር መተው ነገሩኝ።
ከራሴ ጋር አወራሁ። ከራሴ ጋር ተነጋገርኩ። ከዚህ በኋላ እናቴ በሞት ብትለየኝም አንቺ በነገርሽኝ መንገድ ብቻ ነው የምሄደው አልኩኝ። የእናቴ ቀብር ይዘውኝ ሄዱ። ማልቀስ ግን አልቻልኩም። አይኔ በፍጹም እንባ የለውም፣ አላነባም። ለምን እንደሆነ ባላቅም እንባዬ ደረቀ። ከዚህ በፊት እማዬ ስትቆጣኝ እንኳን እንባዎቼ እንደ ጅረት ይወርዱ ነበር። ሰው ገላመጠኝ ብዬ ማለቅስ ልጅ ነበርኩ። ግን እናቴ ሞታ ከአይኔ እንባ ጠፋ። ግራ ገባኝ። ለካ እንባም ይደርቃል። እንባዬ ደረቀ። ዴቭ ግን በዚህ ሁሉ ካጠገቤ ነው። ለአንድም ቀን አልተለየኝም። ቀስ በቀስ ከሐዘኔ እያወጣ እያረሳሳ ወደ ራሴ መለሰኝ። ጤናዬም በትንሹ ማገገም ጀመርኩ። ትምህርት ተጀመረ። የግድ ትምህርት መግባት አለብኝ። ምክንያቱም ለእናቴ የገባሁላት ቃል አለ። ያንን ማሳካት አለብኝ። ትምህርት ቤት ጀመርኩ። ትምህርት ቤት ሄጄ ስመጣ የእናቴን አለመኖር ውስጤ ይሰብረኛል። እሰበራለሁ፣ ግን እንባዬ የለም። እንባ ጠፍቶብኛል። እንደምንም 12ኛ ክፍል ደረስኩ። 12ኛ ክፍል ስደርስ ዴቭ አንድ ቀን ጨረቃዬ ብሎ ጠራኝ። ከዓይኖቼ እንባ ፈሰሱ። እንዴ ምንድነው? ለምንድነው? ምን ሆንሽብኝ? አለኝ መጥቶ ቅፍ አድርጎኝ። እስከዛ ጊዜ ድረስ ለ2 ዓመት አንድም ቀን ስለ ፍቅር አውርተን አናውቅም። ከልቡ ነው የሚያፈቅረኝ። ከልቤ ያፈቅረዋለሁ። ግን ገልጾልኝም ነግሬውም አላውቅም። መሸሸጊያዬ ነው፣ መደበቂያዬ፣ ሐዘኔን የተወጣሁበት፣ ከብዙ ስቃይ የዳንኩበት፣ ህመሜን የረሳሁበት፣ ለኔ ፍቅር ብቻ ሳይሆን ህይወቴም ጭምር ነው። ግን አንድም ቀን ነግሬው አላውቅም። ምክንያቱም እናቴን የገባሁላት ቃል ከዚህ ስለሚጀምር እስከምመረቅ ድረስ ምንም ነገር ላላደርግ ቃል ገብቼላት ነበር። ያንን ቃሌን መጠበቅ አለብኝ። አንድ ነገር ረሳሁ። ስለ ጓደኞቼ ሳልነግራችሁ፣ ከጓደኞቼ ጋር ዴቭ ያስታረቀኝ። እነሱ ጥፋታቸው አምነው መጥተው እግሬ ላይ ተደፉ። ዴቭ አንድ ነገር አለኝ። የሰው ልጅ እኮ ብዙ ስህተት ይሰራል። ስለዚህ ተሳስተዋል፣ ጓደኞችሽ ናቸው፣ ሁለተኛ እድል ስጫቸው አለኝ። በጣም አዋቂ ነው። አስታረቀን። እኔም ይቅር አልኳቸው። እናቴን ሳጥቼ የለ የእናቴ ማጣት ሰበብ ቢሆኑኝም መንስኤው እነሱ ቢሆኑም የኔም ትልቅ ጥፋት አለበት። አስቤ መጓዝ ነበረብኝ። ግን ይቅር ማለት ነበረብኝና ይቅር አልኳቸው ለዴቭዬ ስል። ወደዛ ልመልስላችሁ። ጨረቃዬ ሲለኝ ግራ ገባኝ። እንባዬ ረገፈ። ምን ሆንሽብኝማ? ምንድነው አለኝ። መጥቶ አቀፈኝ። እንባዎቼ አልጠረጋቸውም። ስላለቀስኩ ደስ ብሎታል። ምን ሆንሽብኝ ይበለኝ እንጂ እኔ እና እሱ ከተገናኘን ጊዜ ጀምሮ አንድ ቀን ከዓይኔ እንባ ሲወርድ አይቶ አያውቅም። ሁሉ የሚያሳስበው ነበር። አለማልቀስሽ ውስጥሽ ይጎዳሻል፣ አልቅሰሽ አውጪው ይለኛል። እኔ ግን በፍጹም ማልቀስን እንኳን እንባዬ ሊወጣ በቃ ዓይኔ ደረቀ ማለት ይቻላል። ለምን እንዳለቀስኩ ባይገባኝም ግን ብቻ አለቀስኩ። እሺ አቤት፣ ለምንድን ነው የጠራኸኝ አልኩት እንባዬን እየጠራኩ። አንድ ነገር ልጠይቅሽ ነው አለኝ። ምንድን ነው? እኔን እንደምንድን ነው የምታይኝ አለኝ ፈራ ተባ እያለ። ምን ማለት ነው እንደምን ማለት? እንደ ወንድሜ ነዋ አልኩት። በቃ አለኝ። እንደ ወንድሜ እንዳይህ አትፈልግም አልኩት ውስጤ ሌላ ነገር እየፈለገ። እፈልጋለሁ ግን አለና ዝም አለ። እኮ ግን ምንም በቃ ዝም በይ በቃሽ፣ ታዩ በቃሽ፣ ነው አሁን እንሂድ አለኝ።
ጉዟችን ቀጠልን። አላስቻለውም። የተወሰነ ከተራመድን በኋላ ደገመው። ጨረቃዬ አለኝ። ምንድነው ደግሞ ዛሬ ጨረቃዬ በዛ? ስሜን ልቀይረው ነው እንዴ አልኩት። አዎ ከዚህ በኋላ ጨረቃዬ ነው የምልሽ አለኝ። እንዴት? አስረዳኝ ምክንያቱን አልኩት። ምክንያቱን ሌላ ጊዜ አለኝና ወደ ሌላ ወሬያችን ገባን። ዴቭ በተፈጥሮ ዝምተኛ ነው። ላመነበት ነገር እንጂ ዝም ብሎ የሚለፈልፍ ሰው አይደለም። የተግባር ሰው ነው፣ የወሬ ሰው አይደለም። ዴቭ ያደገው ማደጎ ቤት ነው። አብርሽ የሚባል የማደጎ ቤት ወንድም አለው። በጣም ነው የሚዋደዱት። ትክክለኛ ወንድም እንኳን እንደነሱ አይዋደድም። በቃ ዴቭ የአብርሽ ነው፣ አብርሽ የዴቭ ነው። ማናቸውም ከማናቸውም ጋር አይነጣጠሉም። ሁሉም ነገራቸው አንድ ነው። ይገርመኛል አንዳንዴ እኔም እንደዚህ አይነት እህት ቢኖረኝ ብዬ እመኛለሁ። ማደጎ ቤት ስላደጉ ይሁን ብዬ ማስባለሁ። ግን ቅርበታቸው በጣም ለየት ያለ ነው። አብርሽ ለፍላፊ ነው፣ ቀልድ ይወዳል። አንዳንዴም ተረብም ያበዛል። በሆነ ነገር ሙድ መያዝ ደስ ይለዋል። በተለይ ዴቭ ላይ ሙድ ይይዝበታል። ዴቭዬ እረፍ አንተ፣ ይሄ ነው መርሱ እሱን ሲተርበው። አብርሽዬ ለምን እንደሆነ ባላቅም በጣም ወደዋለሁ። ልክ እንደ ወንድሜ ነው ማየው። እንደሱ አይነት ወንድም በኖረኝ ብዬ እመኛለሁ። እንደሱ አይነት እብድ፣ እንደሱ አይነት የዋህ፣ እንደሱ አይነት አስቂኝ ወንድም ይኖረኝ ብዬ እመኛለሁ። ግን እሱም ወንድም ሆኖኛል። ዴቭዬ ከልቡ ነው የሚወደው። የሚገርማችሁ ነገር አንድ ቀን ሳያየው አያድርም። እኔ ጋር እንኳን አምሽቶ ሲሄድ የት ነህ አንገናኝም ብሎት ነው የሚደውልለት። አንዳንዴ ምን አለ እነዚህ ልጆች ሁልጊዜ እንደዚህ ቢሆኑ እስክታረጁ ብዬ እመኝላቸዋለሁ። ዴቭዬ ብዙ ጊዜ አንድ ቦታ ይወዳል፣ ዝም ያለ ቦታ። የሱ መቀመጫ ናት፣ ወጣ ብላ የተሰራች ማንም ማይደርስባት። ያቺ ቦታ ቁጭ ብሎ ማንበብ ደስ ይለዋል። የሚያነበው ታዲያ ዝም ብሎ ነገር አይደለም፣ ትላልቅ መጽሐፎችን ነው የሚያነበው። ጽናቱ ደስ ይለኛል፣ አንባቢነቱ ወድለታለሁ። ላመነበት ነገር ወደ ኋላ አይልም። ማድረግ አለብኝ ያለው ነገር ሳያደርገው አያድርም። በጣም ቆራጥ ነው። በጣም ነው የምወደው። እናቴ ለካ እንደምትሞት ፈጣሪ ያውቅ ነበር ብዬም ደግሞ ላለው አንዳንዴ አውቆ ነው ዴቭን ያዘጋጀልኝ ብዬም አስባለሁ። እና ደገመውና ምንድነው አበዛኸው ዛሬ ብያልኩት። አንድ ነገር ብጠይቅሽስ ጨረቃዬ አለኝ ደግሞት። እንግዲህ 10 ጊዜ አንድ ነገር ልጠይቅሽ አትበል፣ ጠይቅ በቃ። ደግሞ አንተ ከመቼ ጀምሮ ነው ማውራት ያለብህ ነገር እኔን አስፈቅደህ የምታወራው ብያልኩት። እሺ መልስሽ ምንም ይሁን እኔ በምንም አይከፋኝም፣ እሺ ግን ትክክለኛ መልስ እንድትመልሽልኝ ነው የምፈልገው አለኝ። ንገረኝ ከቻልኩት መልሳለሁ፣ ከባድ እንዳይሆን ብቻ። ትምህርት ቤት ራሱና ላይና ዙሮኛል። ዝም ብለህ ጥያቄ እንዳታሽጎደጉድብኝ፣ አንድ ጥያቄ ብቻ ነው የምፈልገው አልኩት። ምን እንደሚጠይቀኝ እየገባኝ፣ የምመልስለት መልስ ግን ለራሴ ማላቀው። ታፈቅሪኛለሽ አለኝ። እንደዛ ሲለኝ ሰውነቴን ወረረኝ። ልቤ መምታት ጀመረ። አዎ አልኩት። ቤት በኩል አፈትልኮ እንደወጣ ሳላቅ አንድ ድምፅ ኦ ማይ ጋድ አለና እቅፍ አርጎ አንስቶኝ አሽከረከረኝ። አውርደኝ፣ ልጥለኝ ነው፣ አውርደኝ አልኩት።
ፈርቼ ነበርኩ አለኝ። ዝም። አታውሪ። ዝም። ጨረቃዬ ጸጥ። ሳሪ ዝም። እሺ በቃ ታዩ አለኝ። ደስ ብሎታል። አቅፎኝ መንገዳችንን ቀጠልን። ቤት በኩል አፈትልኮ የወጣ ቃላት ነው ግን አልኩ። ምን ነው ጊዜህን ብትጠብቅ? ምንድነው ቃሌን ብትጠብቅልኝ በዚህ ሰዓት? ምንድነው የምታወራው? ብዬ ራሴን በራሴ መቆጣት ጀመርኩ። እብድ ነሽ፣ አትረቢም፣ መቼም አትረቢም አንቺ፣ ለቃልሽ ማትኖሪ እያልኩ ራሴን ወቀስኩ። ያወጣሁትን አፍ አልመልሰው ነገር ቤት በኩል ዋጠው። ቤታችን ደርሰን በሬን ከፍቼ ገባሁ። ተከትሎኝ ገባ። ከዛ በኋላ ግን እኔና ዴቭ እንደ በፊቱ በነፃነት ማውራት እየከበደኝ ሄደ። አጠገቤ ሲኖር የተለየ ስሜት ይሰማኛል። እሱም ልክ እንደዛው። አለመገናኘቱን ፈለኩት። ምክንያቱም እስከምመረቅ ድረስ የእናቴን ቃል መጠበቅ አለብኝ። አንድ ቀን ምሳ እየበላን እጄን ያዘኝ። በጣም ፈርቼ ነበር። እሱን ማጣት አልፈልግም፣ ግን ደግሞ ቃሌንም ማጠፍ አልፈልግም። ከበደኝ። ጨረቃዬ አለኝ። ወይ አንድ ነገር ልንገርሽ አለኝ። እሺ ንገረኝ አልኩት ቀስ ባለ ድምጽ። መቼም ቢሆን መቼም ቃልሽን እንድታጥፊ አልፈቅድልሽም አለኝ። እንዴት አልኩት። እናትሽ ያስገቡሽን ቃል አውቃለሁ። እስከምትመረቂ ድረስ ምንም አይነት ነገር ውስጥ እንዳትገቢ ቃል እንዳለብሽ አውቃለሁ። ያን ቃል አንቺን ብታጥፊው እኔ እጠብቅሻለሁ። እሺ? አንቺ ብትረሺው እኔ አስታውስሻለሁ። መቼም ከቃልሽ ውጭ እንድትሆኚ አላደርግሽም። መቼም እንዳትሰጊ እሺ አለኝ። በቃ ልቤ ሙሉ ሆኗል። ማነው አንተን ለኔ ሰርቶ የሰጠኝ? ፈጣሪ እንዴት ነው የልቤን አውቀህ ዴፍን የሰጠኸኝ? ተነስቼ ተጠመጠምኩበት። ግንባሩን ሳምኩት፣ ጉንጩን ሳምኩት። ደስ አለኝ። እብድ በዞር ባይሆን መክሳሽን ቢ አለኝ። ምሳችን በልተን እንደጨረስን ናይ በቃውን እንውጣ፣ ትንሽ ሻይ ቡና ብለን እንመለሳለን እሺ አለኝ። አይ ሂድ አንተ፣ እኔ የምሰራው ስራ አለኝ። ከፈለክ አንተ አብረሽ ጋር ደውልለት እሺ አልኩት። በቃሽ ስራሽን ጨርሺ፣ ማታ እንገናኛለን እሺ ባይ ብሎኝ ግንባሬን ስሞኝ ወጣ። ደስ አለኝ። በቃ ደስታዬ ወደር አጣ። ምን ብዬ ልንገራችሁ? እናቴን የሆንኩ መሰለኝ። ቁጭ ብዬ አሰብኩ። እናቴ አባቴ ስታፈቅረው እንደዚህ አይነት ስሜት ነው የተሰማት አልኩኝ። አሁን እኔም ከጓደኞቼ ጋር ስገናኝ ስለሱ ማውራቴን አላቆምም። የሆነ ነገር ሳወራ ዴቭዬ እኮ ማለት ይቀናኛል። እነሱም ሙድ መያዣቸው ሆንኩ። ዴቭዬ እኮ ነው የሚሉኝ። በሆነ ጉዳይ ከተነሳ ዴቭ እኮ ነው እንደዚህ ያለኝ ብዬ ማለት ይቀናኛል። እቃ ሲወድቅብኝ ዴቭ ድረስ ማለት ልምድ ሆኗል። በቃ የኔ መገለጫ ሆነ። መሀል ላይም በሱ ሆኗል። አሁንማ በቃ አምኜዋለሁ። እሱ ደግሞ በጣም ያፈቅረኛል። አንድ ቀን ሳያየኝ መዋል አይችልም። በቃ እናቴ መረቃኝ ነበር እንዴ እስከ ማለት ደርሻለሁ። አሁን ላይ ምርቃቴ ደርሶ የምርቃቴ ቀን ላይ ደረስን። ምርቃቴ ላይ የሚገርማችሁ ዴቪዬ በአንድ ነገር ሰርፕራይዝ አረገኝ። እናቴ የአባቴን ፎቶ ደብቃብኝ ነበረ እንዳላየው። ስለሱ ነው እንጂ የምታወራኝ አባትሽን ማሳየሽ አለችኝ። ስትመረቂ ነው ብላኝ ነበር። ከፍቶኝ ነበር። ዴቪዬ የእናቴንም የአባቴንም የኔንም ፎቶ አንድ ላይ አሰርቶ አሽጎ ይዞልኝ መጣ። በህይወቴ እንደዚህ አይነት ስጦታ ተሰጥቶኝ አያውቅም። በህይወቴ እዚህ ምድር ላይ እንደዚህ አይነት ነገር ውድ ነገር ኖሮ አያውቅም።
ይሄን ስዕል የሆነ ቦታ ላይ ባገኘው ያለኝን ሀብት ያለኝን ሁሉ ነገር አራግፌ ሰጥቼ የምገዛው ዕቃ ነው። በቃ እዚህ ዓለም ለኔ ውዱ ዕቃ ይሄ ነው። አምጥቶ ሰጠኝና ስከፍተው እንባዬ ተናነቀኝ። ተጠመጠምኩበት፣ አለቀስኩ። በቃ ደስ አለው። አብርሽም አብሮት ነበር። ሶስታችንም ተቃቅፈን ተላቀስን። ድጋሚ አንድ ነገር አወጣና ነይ ቆይ አለና በጀርባ ይዞሮ አንገቴ ሀብል አሰራልኝ። ሀብሉን አየሁት። ሀብሉ የእናቴና የአባቴ ስም ታትሞበታል። ለካ ይሄ ሀብል የእናቴ ነበር። አባቴ ነው ሲያገባት የሰጣት። ይሄን ሀብል እንዴት እንዳገኘው አላውቅም፣ ከየት እንዳመጣው አላውቅም። በቃ ግራ ገባኝ። በጣም ደስታዬ ወደር አጣ። ልክ አጣውለት። በምን ልግለጸው? ያ ሀብል የሞተች ቀን ለጎረቤታችን ተሰጥቷት ነበር። ጎረቤታችን ደብቃ አስቀምጣው ነበር። ከአብርሽ ጋር በጣም ጓደኛ መሆናችን ስታቅ አንድ ቀን እኔ ባልኖር ባልንገናኝ ስትመረቅ ይሄ ስጦታ ብለህ ስጣት፣ የእናቱ አደራ ነው ብላ ለአብርሽ ሰጠችው። አደራህን ብትለያዩም እንኳን ከየትም አፈላልገህ ስጣት፣ ይሄን አደራ ይዘህ እንዳትጠፋ ብላ ነበር የሰጠችው። ከዛ በኋላ ነው የነገረኝ። ጎረቤታችን እቴነሽን በጣም ወደድኳት፣ አመሰገንኳት። ድሮም ወዳታለሁ፣ ግን ዛሬ በጣም ወደድኳት። ተያይዘን ወደ ቤት ሄደን ወደ ቤት ስንሄድ ጎረቤቶቻችን፣ የአባቴ ዘመዶች፣ የእናቴ ዘመዶች ከክፍለ ሀገር መጥተው ትልቅ ድግስ አዘጋጅተውልኝ ነበር ለምርቃቴ። ወደ ቤት ተመልሰን አንድ ነገር ትዝ አለኝ። ለካ እናትና አባቴ ጋር አልሄድኩም። የለበስኩት ጋውን አውልቄ ነበር ደግሜ የለበስኩት። የተሰራውን ኬክ ጓደኛዬን ጠራዋትና ኬኩን ያሽልኝ አልኳት። ሰው ግራ ገባው። ወዴት ነው አሉ። አይ ይሄን ኬክ ከአንድ ሰው ጋር ነው መቁረስ የምፈልገው አልኳቸው። ዴቭ ቀና ብሎ ነው ይሄን ኬክ ቁረሽው እዚህ፣ እሺ እዛ ዝም ብለን መሄድ እንችላለን አለኝ። ሰው ላለማሳፈር ብዬ እሺ ብዬ ቅር እያለኝ ኬኩን ቆረስኩት። ተበላ። አሁን መሄድ እንችላለን አለኝና ተነስተን ወጣን። እናቴ መቃብር ጋር ስደርስ ባዶ እጄ መሄዴ አሳዘነኝ። ኬክ ይዤ መሄድ ነበር የፈለኩት። እዛ ስደርስ ግን ያልጠበቅኩት ነገር ነው የጠበቀኝ። የእናቴ መቃብር ላይ አበባ ይዘው የቆሙ 4 ልጆች። አንዷ ጓደኛዬ ኬክ ይዛ፣ አብርሽም እዛ ሆኖ ከልጆቹ ጋር አብረው ሆነው ጠበቁኝ። እንኳን ደስ አላችሁ ዘፈኑልኝ። እናቴ ቀብር ላይ ቆሙ። እናትና አባቴ አጠገብ ላጠገብ ነው የተቀበሩት። በነገራችን ላይ መሀላቸው ላይ ቆምኩና ኬኬን ቆረስኩት። ትንሽ ብቻ የቁጭ ብዬ አወራኋቸው። እናቴ ቃልሽን ጠብቄያለሁ፣ ደስ ብሎሻል ብዬ ተስፋ አደርጋለሁ ብዬ እናቴን አውርቼ ተሰናብተን ወጣን። የዛን ቀን ስንዝናና አደረን። ከዴቪዬ ጋር አዲስ ፍቅር አንድ ብሎ ጀመረ። በቃ በይፋ ፍቅረኛሞች ሆነን፣ እሱ ያለ እኔ ያለ እሱ ሰው እስከማይታየን ድረን ደረሰን። እንደውም አብርሽ ይናደድብን ጀመር። በቃ እናንተ ከሁለታችሁ ውጪ ሰው አይታያችሁ፣ ምን እናገለላችሁኝ እኮ ወንድሜ ልቀቂልኝ ይላል አንዳንዴ። እኔማ የሆነ ሴራ ሰርቼ እናንተን ማፋታት አለብኝ ይላል። ደግሞ የእሱ ቀልድ አያልቅም። የሆነ ሰዓት ደግሞ ወንድሜ እኮ አንቺ ባሲያጣው ኖሮ እኮ አንድ ቀን አይስቅም ነበር እኮ፣ ከአንቺ ጋር ተገናኝቶ ሲመጣ እኮ ፊቱ ብርሃን ሆኖ ነው የሚመጣው አለኝ። እንዴት አልኩት። አንድ ቀን በጣም ፈገግ እያለ መጣ አለኝ። ምንድን ነው ብዬ ስለው ብድግ ብዬ አለ። በቃ ጨረቃዬን ሳያት እኮ ሁሌ ነው ፈገግታ ማየው፣ እሷ ስትጠፋብኝ ነው
ጨለማ ውስጥ መገባው አለኛል። ጭራሽ ጨረቃ ሆነች አልኩት። እንዴ እና አታውቅም? ጨረቃዬ ናት እኮ እሷ አለኝ። ለካ ጨረቃዬ ያለኝ በዚህ ምክንያት ነው። ዴቭዬ ገረመኝ። እሱ ለኔ ምን ብዬ ልጥራው? ጨረቃን ወሰደብኝ። ምን ብዬ ልጥራው? ለኔ ብርሃን ነህ ማብራት ነህ እንዳልለው ማብራት ይሄዳል የሆነ ሰዓት። በቃ ስም የለውም አብርሽ አልኩት። አብርሽ በንግግሬ በጣም ተገረመ። አንቺ ለሱ ሚስቱ ብቻ ሳትሆኚ ሁሉም ነገሩ ነሽ። ለኔ ደግሞ እህቴም እናቴም እንድትሆኝ ይፈልጋለሁ። ቃል ግቢልኝ መቼም እንደማትተይኝ አለኝ። ሶስታችንም ተላቀስን። የትም ብንሄድ የትም ብንገባ መቼም አንተ ካጠገባችን እንድትለይ አልፈቅድልህም አልኩት። ከዛሬ ጀምሬ ለአንተ እህትህ ነኝ ብዬ ቃል ገባውለት። ደስ አለው። አይኖቹን ባየሁበት አቅፌ እንባውን ጠረኩለት። ዴቭዬ በሉ አሁን እንትን ይሰሩብኛል እንደዚህ በሉ ብድግ በሉ ምናምን አለ። በፍቅር አብረን መዋል አብረን ማደር ብዙ ነገር ማሳለፍ ጀመርን። እንደ እድል ሆኖ ተመረቄ በጥሩ ውጤት ስለተመረኩኝ ስራ አላጣሁም። ቆንጆ ስራ ገባሁ። ስራ ሰርቼ ስመጣ ቤት ፋርገው ይጠብቁኛል። እነሱ ቀድመውኝ ይገባሉ። ቀድሜ የገባሁ ቀን ግን እኔ ነኝ ቡናዬን አፍልቼ ፋርጌ የምጠብቃቸው። ከጓደኞቼ ጋር ብዙም አንገናኝም። ትኩረቴ አብርሽና ዴቭ ላይ ሆነዋል። አብርሽ ፍቅረኛ እንዲኖረው ፈልጋለሁ። ደስተኛ እንዲሆን ፈልጋለሁ። እሱ ግን አንድ ጊዜ በህይወቱ ሴት ስለጎዳችው ድጋሚ ፍቅረኛ መያዝ አይፈልግም። በቃ ተይኝ ይለኛል። እኔ ግን የሆነች የምታስደስተው የሚያስደስታት ለኔ ላንቺ የሚባባሉ ብይዝ ብዬ እመኛለሁ። ሁልጊዜ ላስተዋውቀው ፈልጋለሁ። ከስራ ባልደረቦቼ ጋር ከጓደኞቼ ጋር እንዲተዋወቅልኝ የማላደርገው ጥረት የለም። እሱ ግን በቀለድ የሆነ ሰው መተረብ፣ አንድ ሴት ሳስተዋውቀው በሆነ ነገርዋ ይዞ መተረብ፣ የሆነ ነገር ማለት በቃ ይሄ ነው። ሴቶች ግን በጣም ይወዱታል። ወደ ፍቅር ሲጠጉት እሱ ያርቃቸዋል። አንዳንዴ ስራው ይገርመኛል። ተው እንደዚህ አታደርግ ብዬ ብዙ ጊዜ መክረዋለሁ። እሺ በቃ ይለኝና መልሶ ወደዛው ነው። በዚህ ሁኔታ ላይ የኖርን አንድ ቀን ዴቭዬ የውጭ እድል መጣለት። ከመስሪያ ቤቱ ለ6 ወር ኮርስ ወደ ካናዳ እንደሚሄድ ውስጥ ይፈራ። 6 ወር ድረስ እንዴት ነው ያለ ዴቭ መቀመጠው አልኩኝ። እሱ ግን አልሄድም አለ። ጨረቃዬን ትቼ አልሄድም፣ እድሉ ቢቀርብኝ ይሻላል አለ። አብርሽ ግን ነው አለ። 6 ወር ምንድናት? ሁለታችሁም ተነጋግራችሁ ወስናችሁ መሄድ አለበት። ይሄ ህይወትህ የሚቀይረው ነገር ነው፣ የግድ መሄድ አለበት አለው። ዴቭ ግን በፍጹም ጨረቃዬን ትቼ አልሄድም፣ ቢቀርብኝ ይሻላል አለ። እኔ ግን ለራሴ ስሜት ብዬ እኔ እንዳይለየኝ ስለፈለኩ እንዲቀር አልፈለኩም። ስሜቴን ወጥ አድርጌ መሄድ አለበት አልኩት። መሄድ አለበት፣ ብዙ ጊዜ የምትጓጓለት ነገር ነበር። ስለዚህ ይሄን እድል አጋጥሞሃል። 6 ወር ቀላል ናት። 6 ወር እኮ 6 ቀን ማለት ናት እያልኩ በምላሴ ፎክረዋለሁ። ውስጤ ግን ለኔ 6 ወር 6 ዓመታት ሆነውብኛል። ቀኑ እየቀረበ በመጣ ቁጥር ውስጤ ፍርሃቴ እያየለ መጣ። እንደሚለየኝ ሲገባኝ ውስጤ እያዘነ መጣ። ቀን ተቆረጠ። የሽኝት ፕሮግራም አደረግንለት። ጓደኞቼ ተሰበሰቡ። የስራ ባልደረቦቼም ተሰብስበው የሱም ልክ እንደዛው የሽኝት ፕሮግራም አደረግን። ድርጅቱን ወክሎ የሚሄድ ሌላ አንድም ጓደኛ ነበረው። ለሁለት ነበር የሚሄዱት። ብቻ ቆንጆ ዝግጅት አድርገን ሽኝት አድርገን ሸኘናቸው። እነሱን ከሸኘን በኋላ እኔ እንደበፊቱ ደስታዬ እየቀዘቀዘ ሄደ። አብርሽ መጨነቅ ጀመረ።
ሁልጊዜም ማታ ማታ ከስራ ሲወጣ መጥቶ ሳያየኛል አይሄድም። መጥቶ አይቶኝ ነው ወደ ቤቱ የሚሄደው። ቀን በቀን ውስጤ እየከፋኝ ለካ የእናቴን አለመኖር ዴቭ ነበር የሸፈነልኝ። እሱ ነበረ ሁሉም ነገር የሸፈነው። እናቴን እያስታወስኩ ማልቀስ፣ መቃብሯ ጋር ሄጄ መተከዝ፣ የዴቭን ፎቶ እያየው ማንባት፣ ሲደውልልኝ መነጫነጭ። በቃ አልፈልግም ተተህና አልኩት። አንድ ቀን ጨረቃዬ ካልሽኝ እመጣለሁ፣ ትቼ ሁሉም ነገር ትቼ እመጣለሁ፣ አንቺ ብቻ እንዳይከፋሽ እሺ ይለኛል። አያስችለኝም። ስልኩ ከተዘጋ በኋላ መልሼ እደውላለሁ። ዴቭ ወይ የኔ ውድ በቃ እንዳመጣሽ እንደምንም ጨርሰና እስከዛ እችላለሁ በቃ እለዋለሁ። አብርሽ ሲደውልለት ባካ እየቀበጠች ነው፣ ምን ትሆናለች? እኔ ቀን በቀን ከሷ ጋር ውዬ ነው ማድረው፣ ምን ትሆናለች? ዝም ብላ ነው፣ ስራህን ጨርሰና ይለዋል። እኔን ይቆጣኛል። ረፊ ይሄ እኮ ለእናንተ የወደፊታችሁ ጥሩ ነገር ነው ብሎ አብርሽ ያበረታታኛል። ልክ እንደ ወንድም ይቆጣኛል። ሳለቅስ ካየኝ አታርፊም ብሎ ይጮህብኛል። በቃ ልክ እንደ ታላቅ ወንድም ሆኖኛል። ከፈለኩም እንደ ታናሼ ማደርገዋለሁ። ስቆጣው ስናገረው እንደ ታናሼ፣ እሱ ሲቆጣኝ እንደ ታላቄ ነው የምንሆነው። አንድ ቀን በምሽት ነበር። መስኮት ላይ ቆሜ ስልክ ያቃጨለ። ዴቭ ደወለ ብዬ እየሮጥኩ ወደ ስልክ ሄድኩ። ዴቭዬ ነበረ። ጨረቃዬ አለኝ። ወይዬ ዴቭ ምን እያደረግሽ ነው? ምንም ጨረቃን እያየዋት ነው። አሃ ለካ ጨረቃም ጨረቃ ታያለች አለኝ። በቀልዱም ሳቅኩበት። እንዴ አንተ ከሌለህ እኮ ጨረቃ አይደለሁም አልኩት። አንቺ እኮ ስለማታቂ ነው፣ ለሁሉም እኮ የምታበሪ እኮ ጨረቃ እኮ ነሽ አንቺ አለኝ። ዴቭ ወይማ በጣም ናፍቀኸኛል፣ ግን እኔም በጣም ናፍቀሽኛል፣ ግን ትንሽ ታገሽኝ። ይሄው 3 ወር ብቻ ነው የቀረኝ፣ 3 ወር። እቺ 3 ወር እንደምንም ጨርሼ እመጣልሻለሁ እሺ አለኝ። እሺ እኔ ፍቅር በቃ አሁን ተኝ፣ ጠዋት እደውላለሁ ብሎኝ ቻውሽ ደህና ደር፣ እወድሃለሁ ባይ ባይ ብሎኝ ተሰናበተ።